ወስ ጉድ ጋይስ እንዴት ናችሁ? እንደተለመደው ዛሬም በአዲስ ቪዲዮ ከች ብያለሁ። የዛሬ ቪዲዮ ደግሞ ሞናድ ላይ እየሰራችሁ ከሆነ በጣም ጠቃሚ የሆነ የሞናድ ካምፔን ነው ማሳያችሁ። የዚህ ካምፔን ስም ሞናድ ስኮር ይባላል። እንግዲህ ሞናድ ስኮር በጣም ብዙ ጥቅም አለው። ከጥቅሞቹ መካከል ዋነኛው to identify real users who actively participate in the ecosystem። ይሄም ምንድነው? የሞናድ ኢኮሲስተም ውስጥ ወይም ሞናድ ፕሮጀክት ውስጥ በደንብ ፓርቲሲፔት እያደረጉ ያሉትን ሰዎች ፊልተር ለማድረግ ለመለየት ነው። ሁለተኛው ፊልተር አውት ቦትስ ኤንድ ፌክ አካውንትስ ነው። ይሄኛው ደግሞ ምንድነው? ፌክ የሆኑ አካውንቶችን ወይም ደግሞ ሮቦቶችን ከኢኮሲስተሙ ፊልተር አድርጎ ለማስወጣት ነው። የመጨረሻውና ሶስተኛው ደግሞ ምንድነው? ኢንሹር ፌር ዲስትሪቢዩሽን ኦፍ ቶክንስ ነው። ይሄ ደግሞ ቶክኑ ሊስት በሚደረግበት ሰዓት ፌር የሆነ ዲስትሪቢዩሽን መኖሩን በደንብ ቼክ ለማድረግ እንዲጠቅማቸው ሞናድ ስኮር እንዲጠቀሙበታል ማለት ነው። እንግዲህ እንደነገርኳቸው የመጀመሪያው ኢኮሲስተም ውስጥ አክቲቭሊ ፓርቲሲፔት እያደረጉ ማን እንደሆነ ማን እንዳልሆነ ቼክ ለማድረግ ነው። ሁለተኛው ደግሞ ፌክ አካውንቶችና ቦቶችን ከኢኮሲስተሙ ለማስወጣት ነው። የመጨረሻው ደግሞ ቶክኑ ሊስት በሚደረግበት ሰዓት ፌር የሆነ ዲስትሪቢዩሽን እንዲኖር ይረዳል ማለት ነው። እንግዲህ ከሞናድ ስኮር ጋር በተያያዘ በዛሬው ቪዲዮ ሁለት ነገር ነው ማሳያችሁ። የመጀመሪያው ዋሌት አድሬሳችሁን በመጠቀም ምን ያህል ትራንዛክሽን እንደፈጸማችሁ፣ ምን ያህል አክቲቭ እንደነበራችሁ ቼክ የምታደርጉበት ነው። ከዚህ በፊት ትዝ ካላችሁ ሌየርሃብ የሚባል አንድ ዌብሳይት ቪዲዮ ሰርቼላችሁ ነበረ። ተመለሳችሁን ቪዲዮውን ማየት ትችላላችሁ። እዛ ላይ ዋሌት አድሬሳችሁን ስታስገቡ የትኛውም ፕሮጀክት ላይ ምን ያህል ፓርቲሲፔት እንዳደረጋችሁ ኢንጌጅ እንዳደረጋችሁ የምታዩበት ዌብሳይት ነው። ይሄኛውም ከዛ ጋር ብዙም ልዩነት የለውም። ምንድነው የምታደርጉት? ሞናድን እየሰራችሁበት ያለውን ዋሌት አድሬሱን እዚህ ጋር አምጥታችሁ ኮፒ ፔስት ማድረግ ነው። ከዛም እንደምታዩት እዚህ ጋር ምን ያህል አክቲቭ ዴይ እንደነበርኩኝ፣ ምን ያህል ትራንዛክሽን እንደፈጸምኩኝ፣ ምን ያህል ቶክን ሆልድ እንዳደረኩኝ ምናምን ሙሉ ዲቴይል ያሳየኛል። እዚህ ጋር እንደምታዩት ኖድ ራነር የሚል አለ። እኔ ጋር የራይት ምልክት አስቀምጦልኛል። ይህም ምንድነው? እናንተ ጋር ምናልባት ኤክስ ሊያመጣላችሁ ይችላል። ይህም ምንድነው? የኖድ ራነርን ካላስጀመራችሁት የኤክስ ምልክት ያመጣላችኋል ለማስጀመር። ከዛ እዚህ ጋር ስታርት ትሉታላችሁ። ምንድነው የምታደርጉት? ወደዚህ ዌብሳይት ከወሰዳችሁ በኋላ ራን የትረስት ኖድ ትሉታላችሁ። ከዛም ወደዚህ ዌብሳይት ከወሰዳችሁ በኋላ ኮኔክት ዋሌት ትሉታላችሁ። በመጀመሪያ ሜታማስክ እናንተም ሞናድን እየሰራችሁ ባለበት ዋሌት ነው ኮኔክት ማድረግ ያለባችሁ። ኮኔክት እኔ ፕሪቪየስሊ እየሰራው ስለነበረ ነው ይሄን ያለ ፖይንት ያለኝ። እናንተም ምንድነው የምታደርጉት? ኮኔክት ካደረገላችሁ በኋላ እዚህ ጋር መታችሁ ራን ኖድ ትሉታላችሁ። ከዛ ይሄንን ራን ኖድ ብላችሁ ባክግራውንድ ላይ ከፍታችሁት ብቻ ራሱ ማይን ያደርግላችኋል ማለት ነው። ከዛ እዚህ ጋር ታስክስ የሚል አለ። ታስክ ላይ ትመጡና ዴይሊ ቼኪን አለ። እየገባችሁ በቀን ቼኪን ባረጋችሁ ቁጥር 3000 ፖይንት ይሰጣችኋል። ከዛ እዚህ ጋር ደግሞ እንደምታዩት ሶሻል ታስኮች አሉ። እኔ ኦልሬዲ ሁሉንም ስለሰሯቸው ነው ክሌምድ የሚለው። እናንተ ገብታችሁ ትዊተር ላይ ፎሎ ማድረግ፣ ሪፖስት ማድረግ፣ እዚህ ጋር ደግሞ እንደምታዩት ላይክ ማድረግ፣ ዲስኮርድ ሰርቨራቸውን ጆይን ማድረግ ምናምን ነው። ይህንን ካረጋችሁ በኋላ እንደምታዩት 2000 ፖይንት ይሰጣችኋል። ይሄኛው ኦንቼን ታስክ የሚለው አልቋል። እኔም አልሰሩትም ኢንድዱድ ይላል። ከዛ እዚህ ጋር ሪፈራል የሚለው ጋር ደግሞ ስገቡ ሪፈራል ኮዳችሁን በመጠቀም ለሰዎች ሼር አድርጋችሁ ሌላ ሰው ጆይን ባስደረጋችሁ ቁጥር ተጨማሪ ፖይንት ታገኛላችሁ ማለት ነው። ከዛ እዚህ ወደታች እዚህ ቦክሱ ጋር ስንመጡ እንደምታዩት ራንክ ካታጎሪ የሚል አለ። በሪፈራላችሁ ብዛት ሌቭሎች አሉ። አሁን ለምሳሌ ቢግነር የሚለው 2 ሪፈራል ካላችሁ ነው። ኤክስፕሎረር 13፣ አቺቨር 25 እንዲህ እያለ ቻሌንጀር፣ ኢሊት፣ ጎድ ላይክ ድረስ መድረስ ትችላላችሁ። ያ የዛሬ ቪዲዮ ይህንን ይመስላል። እንግዲህ በዛሬ ቪዲዮ ላይ እንዳሳየዋችሁ እዚህ ታስክ ላይ የምትመጡና ሁልጊዜ ቼኪን አለ። እየገባችሁ ቼኪን ባረጋችሁ ቁጥር 3000 ፖይንት ይሰጣችኋል። ከዚህ በተጨማሪ እዚህ የመጀመሪያው ስኮራችሁን ቼክ የምታደርጉበት ጋር ገብታችሁ ሞናድ ላይ ምን ያህል አክቲቭ እንደነበራችሁ፣ ምን ያህል እየሰራችሁ እንደሆነ፣ ምን ያህል ትራንዛክሽን እየፈጸማችሁ እንደሆነ ማየት ትችላላችሁ ማለት ነው። በመጨረሻም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱም፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ ያሳውቁኝ። አዲስ ቪዲዮ ሲወጣ ኖቲፋይ እንድትሆኑ
የደውል ምልክቱን መጫኑ እንዳረሱ። እናም የቴሌግራም እና የትዊተር ፔጅን ፎሎ ማድረጋችሁ እንዳረሱ። አዲስ ኢንፎርሜሽን ሲወጣ እዛ ላይ ፖስት ስለማድረግ ያ በቃ ይመቻችሁ።